ፒያሳ ምስክር ናት። በርካታ የፒያሳ ነዋሪዎች የአስም ተጠቂዎች እንደሆኑ መረጃችን ያሳያል። እዚህ ውስጥ የማውጣት ጉዳይ ነው። 39 ሺህ አባወራ ማለት ቀላል ነገር አይደለም። አዲስ አበባ እንግዲህ ብዙ እርጅና የተጫጫናት ከተማ እንደነበረች እናውቃለን። አሁንም ገና በተሟላ ሁኔታ ከእርጅናው አልወጣችም፣ ግን እየሮጠች ነው ለመውጣት። ይሄ የከተማችን እርጅና በከፍተኛ ሁኔታ ጫናው ነዋሪው ላይ ነው። የወዳደቁ ቤቶች አንዳንዴም ደግሞ ወድቀውም ጭምር በላስቲክና በተሰባበረ ቆርቆሮ ተጠግነው ነዋሪዎች ፍሳሽ ማስወገጃ ሳይኖራቸው፣ መጸዳጃ ሳይኖራቸው፣ ማብሰያ ስፍራ ሳይኖር እጅግ በጣም አስቸጋሪ በሆነ ለአደጋ ማጋለጭ በሆነ ሁኔታ ይኖሩበት የነበረው ሁኔታ መቀየር የተቻለበት ነው። 39 ሺህ አባወራ ማለት ቀላል ነገር አይደለም። ይህን ያክል ቤት ወደ ዘመናዊ የመኖሪያ አካባቢና ዘመናዊ መኖሪያ ቤት በመቀየር ቤት ሰርተን ነዋሪዎቻችን ንጹህ ቤት ውስጥ ንጹህ አካባቢ መኖር እንዲችሉ ያስቻልንበት ነው። ሰው ተኮር ስንል በህይወትም ላይ የሚያመጣው ለውጥ አለ። በሌላ በኩል ደግሞ የክብርም ጉዳይ ነው፣ የጤናም ጉዳይ ነው። በየቦታው በዚህ በቆሸሹ ቆሻሻ አወጋገድ ስርዓቱ የተበላሸ እንደውም የሌለ ቦታ ላይ መኖር ለብዙ ጤና ጠንቅ የሚዳርግ መሆኑን ሰው ተኮር በምንልበት ሰዓት የምንሰራው ለሰው ነው። ሰው ነው ተጠቃሚ መሆን አለበት። በምንሰራቸው ስራዎች ውስጥ ሰፋፊ የስራ እድሎች ፈጥረንበታል። በሚሊዮን የሚቆጠር የስራ እድል ፈጥረናል። በዚህ በፈጠርነው የስራ እድል ውስጥ የሰው ህይወት ነው የሚቀየረው። በሴፍትኔት ብቻ በመቶ ሺዎች የሚሆኑ የከተማችን ነዋሪዎች ተሸጋግረዋል። በእነኚህ ባለፉት 5 እና 6 ዓመታት ውስጥ ማለት ነው። በዛ ውስጥም ገቢ አግኝተው የራሳቸውን ህይወት መምራት በስራ እድል ተጠቅመው ከተረጂነት ወደ አምራችነት የተሸጋገሩበትን አጠቃላይ ሁኔታ ስንመለከት በእርግጥም ደግሞ ለሰው ትኩረት መሰጠቱ ለሰው ህይወት የመጣውን ለውጥ በሰው ህይወት ላይ የመጣውን ለውጥ ቆጥረን ማየት የምንችልበት ነው ማለት ነው። ማህበራዊ መሰረታቸው በተጠናከረ ሁኔታ እየሄደ ነው ያለው። ተጨማሪ መሰረተ ልማቶች ድሮ ያልነበራቸው እንዲኖራቸው ማድረግ ተችሏል። በቤታቸው ብቻ ሳይሆን በአካባቢያቸው ሰፊ የስራ እድል በሄዱበት ሁሉ የፋርማሲ የሸማቾች የመሳሰሉት በራቸው ላይ ናቸው ያሉት። በተጨማሪ ግን ሱቆች እንዲኖራቸው ትላንት ይነግዱ የነበሩ ለዛው ማህበረሰብ ይሸጡ የነበሩ ስለሆኑ እዛው አካባቢ ሱቅ እንዲኖራቸው መሸጥ እንዲችሉ እዚህ መሀል ከተማ ደግሞ መነገድ የሚችሉት የንግዱ አይነት ለምሳሌ የግንባታ ፊኒሺንግ እቃ እንደዚህ የመሳሰሉት የሚያቀርቡ ደግሞ እዚሁ ከመሀል ከተማ ላይ መስሪያ ቦታ እንዲያገኙ ሼድ ብቻ 1444 ያክል አቅርበናል። በሁለተኛው ኮሪደር ከአንደኛው ኮሪደር ጋራ ወደ 2300 ሼዶችን ለተነሺዎች ማቅረብ ችለናል። አሁን በሁለተኛው ኮሪደር ደግሞ ከአንደኛው ኮሪደር ተምረን በርከት ያሉ ሱቆች በየአካባቢው እንዲኖሩ አንደኛ ኮሪደሩ በደንብ ሰው የሚጠቀምበት እንዲሆን፣ ሰው የሚያመሽበት እንዲሆን፣ ሰው የሚውልበት እንዲሆን የተሰራው ለሰው ነው። ሁለተኛ ነገር ደግሞ በደንብ ንግድ ማሳለጥ እንዲቻል ታስቦ ከአንደኛው ኮሪደር በሁለተኛው ኮሪደር የተሻለ ልምድ አግኝተን እሱንም አሳልጠነዋል ማለት ነው።